ሰላም ተማሪዎች 8ኛ ክፍል ሚኒስትሪ ላይ እንዲሁም ሞዴል ጥያቄ ላይ የተጠየቁ የተለያዩ ጥያቄዎችን የምንሰራበት ክፍል ነው። ይህ የመጀመሪያው ክፍል ከ7ኛ ክፍል ከዩኒት 1 ቤዚክ ኮንሴፕትስ ኦፍ ሴት የወጡ ጥያቄዎችን እንሰራለን ማለት ነው። በቀጣይ እንዲሰራላችሁ የምትፈልጉትን ኮሜንት ሴክሽን ላይ አስቀምጡልን። ኩዌስችን ነምበር 1 በ2017 ሚኒስትሪ ላይ የተጠየቀ ጥያቄ ነው። which of the following is true about two sets s እና t ያሉ having equal number of element ሁለት ስብስቦች s እና t equal number of element አላቸው እና ስለነዚህ ትክክል የሆነ የትኛው ነው የሚለን set s is equal to set t ይላል። ይሄ ፎልስ ነው። equal number of element አለው ማለት እኩል ናቸው ማለት አይደለም። b ደግሞ እንደምን የሚለን set s is equivalent to set t ይሄኛው ትሩ ነው ማለት ነው። ለምን ኢኩቫለንት ማለት ነው ኢኩቫለንት ማለት ሁለት ስብስቦች ወይም ሁለት ሴት ኢኩቫለንት የምንላቸው መቼ ነው? ኢኳል ነምበር ኦፍ ኤሌመንትስ ሲኖራቸው ነው። ሶ ሴት ኤስ ኢዝ ኢኩቫለንት ቱ ሴት ቲ ትክክል ይሆናል ማለት ነው። ሴት ኤስ ኢዝ ሳብሴት ቱ ሴት ቲ ይሄ ምንም ማለት አንችልም። ምክንያቱም ኢኳል ነምበር ኦፍ ኤሌመንት ነው እንጂ ኢኳል ናቸው አልተባልንም። ሴት ኤስ እና ሴት ቲ ኢኳል ናቸው ቢሆን የስ ሳብሴት ናቸው ማለት እንችላለን። ግን እዚህ ጋር ኢኳል ነምበር ኦፍ ስለሆነ ምንም ማለት አንችልም። ስለዚህ ይሄ ፎልስ ነው። ሴት ኤስ ኢዝ ፕሮፐር ሳብሴት ቱ ሴት ቲ ይሄ አይሆንም ጭራሽ። ፕሮፐር ሳብሴት ላይ ሁለቱ ሴቶች ምን መሆን አይችሉም? እኩል መሆን የለባቸውም። ስለዚህ ትክክለኛው መልስ ይሆናል ማለት ነው። ከዚህ ምንድነው መረዳት ያለባችሁ? ኢኳል ነምበር ኦፍ ኤሌመንት አላቸው ማለት ሁለቱ ስብስቦች ምንድናቸው? ኢኩቫለንት ናቸው ማለት ነው። ኢኳል የምንለው ደግሞ ምንድነው? ሴት ኤስ እና ሴት ቲ ሃቪንግ ኤግዛክትሊ ሴም ኤሌመንት ቢኖራቸው ኖሮ ኢኳል እንል ነበረ። ስለዚህ መልሱ ቢ ይሆናል ማለት ነው። ሁለተኛ ጥያቄ ኮንሲደር ዘ ፎሎዊንግ ቬን ዲያግራም ኦፍ ቱ ሴትስ ኤስ ኤንድ ቲ ያለ ሴት ኤስ አለ ሴት ቲ ያለ እዚህ ጋር ቬን ዲያግራም ተሰጥቶናል። ቤዝድ ኦን ዘ ቬን ዲያግራም ኦፍ which of the following is the intersection of the two sets s and t ኢንተርሴክሽን ማለት ምንድን ነው? ኤስ ኢንተርሴክሽን ቲ እና ዩኒየን። በዚህ አጋጣሚ እነዚህ ሁለቱም ማወቅ አለባችሁ። ኢንተርሴክሽን ማለት የጋራ ማለት ነው። አሁን እዚህ ጋር ሴት ኤስ ይሄኛው አለ ሴት ቲ ይሄኛው አለ። የነዚህ የጋራ ማን ነው? 3 5 እና 9። ስለዚህ መልሱ ማን ይሆናል? ኤ ይሆናል ማለት ነው። ዩኒየን ቢሆን ደግሞ ሁሉንም ኤሌመንቶች ትጽፋቸዋላችሁ። ዘ ዩኒየን ኦፍ ቢባል ማለት ነው። ኢንተርሴክሽን እቺኛዋ ነች፣ ዩኒየን ደግሞ ይሄኛው ነው። ስለዚህ ዩኒየን ከተባለ ሁሉን ትጽፋላችሁ፣ ኢንተርሴክሽን ከተባለ ደግሞ የጋራ የሆነውን ትጽፋላችሁ ማለት ነው። ሴት ኤስ የሴት ኤስ ኤሌመንት ሊጠየቅም ይችላል አንዳንድ። የሴት ኤስ ኤሌመንት ማን ማን ናቸው? 3 4 5 7 9 አይደል? ሴት ቲ ደግሞ ኤሌመንቶቹ ማን ማን ናቸው? 2 3 5 6 8 9። ስለዚህ አሁን የኤስ እና የቲ ኢንተርሴክሽን ማለት የጋራ ማለት ነው። 3 እና 3 5 እና 5 9 እና 9 እንደዚህ አድርገን መውሰድ እንችላለን። ቬን ዲያግራሙ ግን መጠቀም ነው ዳይሬክት ለዚህኛው የተሻለ የሚሆነው። ግን በስብስብ ደግሞ ኤሌመንቶችን ጻፉ ሊባል ይችላል። ሴት ኤስ ያሉትን ኤሌመንቶች ሊስት አድርጉ ከተባለ በዚህ ማስቀመጥ ትችላላችሁ ማለት ነው። ሶስተኛ ጥያቄ የሬሾ ጥያቄ ነው። ጀስት መመለስ ትችላላችሁ። ሶስተኛ እና አራተኛ ጥያቄ ለእናንተ ነው ጃምፕ ያደረግነው። given to rational number a and b አለ when does the ratio a to b side to b in the simplest form የምንለው መቼ ነው? ጀስት መስራት ትችላላችሁ። ግን በቀጣይ ዩኒት 4 ላይ ሬሾ እና ፕሮፖርሽን ላይ የምናካትተው ይናል ማለት ነው የኛው። አራተኛ ጥያቄም የፕሮባቢሊቲ ጥያቄ ነው። ስቱደንት ባክ ኮንቴንስ 5 ሬድ እና 3 ብሉ and some green pen ቢኖረው if the possibility of getting blue pen is 3/10 ቢሆን what is the number of green pen ነው የሚለን። ስለዚህ ስንት ነው የሚሆነው ይሄኛው? 5 ሬድ 3 ብሉ አለ። የብሉ ፕሮባቢሊቲ 3/10 ነው ማለት 3 ሲካፈል ለስንት ነው ያደረገው ማለት ነው? ለ10 ለቶታሉ ማለት ነው። ስለዚህ ግሪን ፔኖች ስንት ቢሆኑ ነው ጀስት ይታወቃል ማለት ነው። እዚህ ጋር መጠንቀቅ ያለባችሁ ጀስት የሚቃለል ነገር ሆኖ ቢሆን ለምሳሌ አሁን መጀመሪያውኑ 6 ብሉ የነበረ ቢሆን እና ፕሮባቢሊቲውን ሲጽፍ 3/10 ቢል 6ን ለስንት አካፍሎ ነው? ለሁለት አካፍሎ ነው 3 ያገኘው። ስለዚህ ቶታሉ 10 ሳይሆን 20 አድርጋችሁ ተወስዱት ማለት ነው። ይሄን የፕሮባቢሊቲ ጥያቄ ላይ የምንሰራላችሁ ይሆናል ኢን ዲቴል ማለት ነው። በዚህ መስራት የፈለግነው እኛ ስለ ሴት ነው። ስለዚህ ስለ ሴት ያወጣናቸውን ጥያቄዎችን አብረን እንሰራለን። which one of the following is finite set ይለናል። ስለዚህ finite set ስብስቦች finite እና infinite ይባላሉ አይደል? finite set ማለት ይሄ ቆጥረን የምንደርስበት ማለት ነው፣ ወይም
ሙሉ ኤሌመንቶችን ማወቅ የምንችልበት ማለት ነው። ኢንፋይናይት ግን ማናውቃቸው ሁሉንም ዘርዝረን ልንጨርሳቸው የማንችላቸው ከሆነ ኢንፋይናይት እንላለን። ለምሳሌ ዘ ሴት ኦፍ ናቹራል ነምበር ሌስ ዛን 10 ከ10 የሚያንሱ ናቹራል ነምበሮች አይደል? እነዚህን ማወቅ እንችላለን። 1 2 3 እያልን እስከ 9 ማለት ነው። ዘ ሴት ኦፍ ኦል ሆል ነምበር አሁን ሆል ነምበር ምንድነው? 0 1 2 3 እያለ ይቀጥላል። ስለዚህ ልንደርስበት አንችልም ወይም ሁሉንም መዘርዘር አንችልም። ስለዚህ ይሄኛው ምንድነው የሚሆነው? ኢንፋይናይት ነው ማለት ነው። ይሄኛው ግን ምንድነው ሆኗል? ፋይናይት ሆኗል አይደል? ዘ ሴት ኦፍ ናቹራል ነምበር ሌስ ዛን 10 ስለዚህ ናቹራል ነምበር 1 2 3 እያል እስከ 9 ማለት ነው። ሲ ዘ ሴት ኦፍ ሆል ነምበር ግሬተር ዛን 10 የሚለን ግሬተር ዛን 10 ማለት ያው ሆል ነምበር አድርገን ከ10 መብለጥ አለበት። 11 12 እያለ ጀስት ይቀጥላል። ስለዚህ ይሄንንም ዘርዝረን አንጨርስም። ኦል ኦድ ናቹራል ነምበር እነዚህንም ማወቅ አንችልም። ስለዚህ ፋይናይት የሆነ ይሄኛው ነው። አሁን ከዚህ የምትረዱት ፋይናይት ሴት ማለት ኤሌመንቶችን የምናውቃቸው ከሆነ ፋይናይት ሴት እንለዋለን። ኤሌመንቶችን የምናውቃቸው ከሆነ ኤሌመንቱን ወይም ሜምበሩን ሊስት አድርገን ማግኘት የምንችል ከሆነ ዊ ኮል ኢት ፋይናይት ሴት እንለዋለን። ካልሆነ ግን ኢንፋይናይት ሴት እንለዋለን ማለት ነው። ስድስተኛ ጥያቄ ሴት ዲ አለ ኤ ቢ ሲ የሚባሉ ኤሌመንት ወይም ሜምበሮች አሉት። ዘን which one of the following is true ነው የሚለን ኤ አን ኤሌመንት ኦፍ ኦር ሜምበር ኦፍ ኦር ቢሎንግስ እንላለን። እቺን ስናነባት እንዴት ነው የምናነባት? አንደኛ ኤሌመንት ብለን እናነባታለን። ኢዝ አን ኤሌመንት ኦፍ አለው እዚህ ጋር ኢዝ ሜምበር ኦፍ ያ ማለት አባል ነች እንደማለት ነው። ኢዝ ቢሎንግስ ቱ እንላለን ማለት ነው። ቢሎንግስ ቱ ስለዚህ ኢ ዲ ላይ ትገኛለች ነው የሚለን አትገኝም። ኤ አን ኤሌመንት ኦፍ ዲ እቺ ትሩ ትሆናለች። 0 ዲ ላይ ትገኛለች ነው የሚለን አትገኝም። ኤፍ ትገኛለች ነው የምትል አትገኝም። ስለዚህ ትክክለኛ የሆነ ይሄ ነው ማለት ነው። እዚህ ጋር አሁን 0 እንደዚህ ቢል ትሩ ይሆናል። እንደዚህ ካደረገበት ምንድነው አትገኝም ያለ ነው። 0 ዲ ላይ አትገኝም ትሩ እንል ነበር። ግን እዚህ ጋር አባል ናት ወይም ሜምበር ናት ስለሆነ ፎልስ ይሆናሉ ማለት ነው ሌሎቹ። ይሄኛው ጥያቄ ደግሞ ምንድነው የሚለን if the number proper subsets of set S is 7 ቢሆን then how many elements does set A have? አሁን እቺ በጣም ቤዚክ ጥያቄ ነች። number of proper subset የተሰጠን number of proper subset ማለት to the power of n minus 1 ነው የምናደርገው። ይሄ ስንት ነው ተብለናል? 7 ነው ተብለናል። so to the power of n ማለት ስንት ይሆናል? 8 ይሆናል። 8 ማለት ደግሞ ስንት ነው? to the power of n እኩል ነው 8 ማለት 2 ሲባዛ 2 ሲባዛ 2 ያ ማለት to the power of 3። ስለዚህ number of ኤሌመንቶች ስንት ናቸው ማለት ነው? n ስንት ይሆናል? ከዚህ ጋር እኩል ስናደርጋት 3 ይሆናል ማለት ነው። አሁን እዚህ ጋር number of subset እና number of proper subset ማወቅ አለባችሁ። number of subset ከሆነ ምንድነው የምታደርጉት? to the power of n ነው የምታደርጉት። ለምሳሌ አሁን number of ኤሌመንቱ 4 ከሆነ ምን ያክል number of subset አለው ከተባለ to the power of ስንት ነው የሚሆነው? 4 to the power of 4 ማለት ደግሞ 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 2 በ2 4 4 በ2 8 8 በ2 16 ምን አለው? ሳብሴት አለው። ፕሮፐር ሳብሴት ከተባለ ደግሞ አንድ እንቀንሳለን ከዚች ጋር ያ ማለት 15 ደግሞ ምን ይኖረዋል? ፕሮፐር ሳብሴት ይኖረዋል ማለት ነው። ለምሳሌ የሆነ ሴት ቢሰጣችሁ a b 2 0 ቢሰጥ አሁን የዚህ ሳብሴቶች ስንት ናቸው? አጠቃላይ 16 ናቸው። ፕሮፐር ደግሞ 15። እንዴት ነው የምትዘረዝሯቸው? ቀላል ነው። የመጀመሪያው ከኢምፒቲ ሴት ነው የምትጀምሩ። ከዛ በኋላ ኤን ትጽፋላችሁ፣ ከዛ ቢን ትጽፋላችሁ፣ ከዛ በኋላ ሁለትን ትጽፋላችሁ፣ ከዛ ዜሮን ደን ከዛ በኋላ ኤ እና ቢ እያደረጋችሁ ትጽፋላችሁ ማለት ነው። ኤ እና ቢ፣ ኤ እና 2፣ ኤ እና 0፣ ቢ እና 2፣ ቢ እና 0፣ 2 እና 0፣ ኤ ቢ እና 2፣ ኤ ቢ እና 0 እያደረጋችሁ ሙሉ ሲዘረዝሩ ስንት ይሆናል? 16 ይሆናል ማለት ነው። ስለዚህ ነምበር ኦፍ ፕሮፐር ሳብሴት ከተሰጣችሁ ምን ማወቅ ትችላላችሁ ማለት ነው? የሌሎቹን ማወቅ ይቻላል ማለት ነው። ነምበር ኦፍ ፕሮፐር ሳብሴት ከተሰጠ ነምበር ኦፍ ኤሌመንቱን ማግኘት ይቻላል። ዘጠነኛ which one of the following statement is true in the set of numbers? in the set of number ትክክል የሆነ የትኛው ነው የሚለን። ይቺ ምንድናት ብያችኋለሁ? is an element of, is member of, is belong to ያ ማለት አባል ናት ትገኛለች እንደማለት ነው። 0.3 ሆል ነምበር ላይ ትገኛለች ነው የሚለን አትገኝም። 0 ናቹራል ነምበር ላይ ትገኛለች ነው የሚለን አትገኝም። 3.5 ኢንቲጀር ላይ ይገኛል ነው የሚል አይገኝም። 8 ናቹራል ነምበር ላይ ይገኛል፣ ይሄ ትሩ ይሆናል ማለት ነው። እቺ ትገኛለች ወይም አባል ናት የምትለውን መረዳት ነው።
10ኛ ጥያቄ all of the following can be a set except ነው። ከአንዱ በስተቀር ሁሉም ስብስብ መሆን ይችላሉ። ከየትኛው ነው እሱን እንለያለን። a collection of whole numbers between 2 and 3 አሁን ብዙ ተማሪዎችን ይሸወዳል። በ2 እና በ3 መካከል whole number የለም እኮ ይልና ስለዚህ ስብስብ አይሆንም ይላል። ስብስብ ነው አይደል? well defined እስከሆነ ድረስ ስብስብ ነው። ስብስብ ማለት ምንድነው? well defined collection of an object collection of well defined object ብላችሁ ዲፋይን አድርጉት። collection of well defined object well defined መሆን አለበት። ስለዚህ 2 እና 3 መካከል ያለ whole number defined ነው። ኤሌመንት ይኖረው አይኖረው አይመለከተንም። ግን ዲፋይንድ ከሆነ ስፔሲፊክ የሆነ ከሆነ ሁሉም ሰው አክሴፕት የሚያደርገው ከሆነ it is እንለዋለን ሴት እንለዋለን ስብስብ ማለት ነው። the collection of integer less than 100 እናውቃለን። ይሄም መሆን ይችላል ስብስብ። the collection of student in your class whose age is greater than 20 ከ20 የሚበልጡ ካሉ ሰየው ከሌሉ ኢምፒቲ ሴት ይሆናል። ግን ስቲል ይሄ ምንድነው? ዲፋይንድ ነው። ምን አድርጎታል? ከ20 ዓመት እድሜያቸው ከ20 በላይ የሆነ ብሎናል። ዲ ላይ ግን ምንድነው የሚለው? the collection of good student in your class ይላል። አሁን ይሄ ሰብጀክቲቭ ነው አይደል? ተመሳሳይ አንጽፍም። ለምሳሌ አንዱ the collection of good student in your class ቢባል የተወሰኑ አጠገቡ ያሉ ሰዎችን ሊዘረዝር ይችላል። ሌላኛው ደግሞ ጻፍ ቢባል ሌላ ይጽፋል፣ ሌላም ጻፍ ቢባል ሌላ ይጽፋል። ስለዚህ ይሄ ሰብጀክቲቭ ነው ማለት ነው። ስለዚህ አሁን እዚህ ጋር ብዙ ጊዜ good ካለ the collection of good, the collection of better, the collection of fast, the collection of kind, the collection of beautiful እነዚህ አሻሚ ወርዶች ካሉበት ምን አይሆንም? ስብስብ አይሆንም ማለት ነው። ስለዚህ D is not a set። ሌሎቹ ሴት መሆን ይችላሉ። 11ኛ if two sets have equal number of elements then they necessarily called ምን እንላቸዋለን? አሁን ሁለት ስብስቦች equal number of element አላቸው ማለት ምንድነው የምንላቸው? ኢኩቫለንት ሴት ነው የምንላቸው አይደል? እንጂ equal set አንላቸውም። equal number of element ከተባለ ሁሌም ምንድነው? ኢኩቫለንት ሴት ነው። equal set አይሆንም። equal set የሚሆነው exactly the same element ካለ equal set መሆን ይችላሉ፣ equivalent set መሆን ይችላሉ፣ subset መሆን ይችላሉ። መቼ? exactly the same element ከተባለ exactly the same element ማለት ተመሳሳይ የሆነ አባል አላቸው ሁለቱም ላይ። ስለዚህ ሁለቱም ላይ ተመሳሳይ የሆነ አባል ካላቸው equal set ናቸው፣ equivalent ናቸው፣ subset ናቸው። equal ከሆነ ያው equivalent ይሆናል። equivalent ግን ሆነ ማለት equal ይሆናል ማለት አይደለም። ስለዚህ በዚህ መሰረት እነዚህን አይነት ጥያቄዎች በደንብ ፕራክቲስ አድርጉ። 12ኛ ሴት A አለ 1 2 3 አባሎች አሉት። ሴት B 3 4 5 አለው። A ኢንተርሴክሽን B ስንት ነው? ኢንተርሴክሽን ማለት ምንድነው ብለናል? የጋራ አንድ እዚህ ጋር አለች እዚህ የለችም፣ ሁለት እዚህ ጋር አለች እዚህ የለችም፣ 3 እዚህ ጋር አለች እዚህ ጋር አለች። ስለዚህ ኢንተርሴክሽኑ ማን ትሆናለች? እቺ ትሆናለች ማለት ነው። እስኪ A ዩኒየን B ጻፉልን። A ዩኒየን B እኩል ነው ጻፉልን መልሱን የ12 ብላችሁ ማለት ነው። የዚህ መልስ ዩኒየኑን ኮመንት ሴክሽን ላይ ያስቀምጡልን። 13ኛ which one of the following shows the correct relationship between natural number እና whole number? አሁን ናቹራል ነምበር እና whole number በትክክል ሪሌሽንሺፓቸውን የሚያሳይ የትኛው ነው? አሁን እዚህ ጋር just ይሄን ምልክት ማወቅ አለባችሁ። ይሄ ምንድነው? ከዛ ደግሞ ይሄኛው ምንድነው የሚለው ነው። ይሄኛው ፕሮፐር ሳብሴት ነው። ናቹራል ነምበር ፕሮፐር ሳብሴት to whole number. the set of natural number is proper subset to the set of whole number አይደል? ምን ማለት ነው? ናቹራል ነምበር ላይ ያሉ ሁሉ ምን ላይ ያሉ? ሆል ነምበር ላይ ያሉ። ሆል ነምበር ደግሞ አትሊስት በአንድ ኤሌመንት ይበልጣል። ስለዚህ ይሄ ትሩ ይሆናል ማለት ነው። ናቹራል ነምበር 1 2 3 4 ይላል። ሆል ነምበር 0 1 2 3 ይላል። ስለዚህ ናቹራል ነምበር ላይ ያሉ ቁጥሮች ሁሉ ማን ላይ ያሉ? ሆል ነምበር ላይ ያሉ። ነገር ግን ሆል ነምበር ከናቹራል ነምበር በአንድ ኤሌመንት ምን ይላል? ይበልጣል። ስለዚህ ይሄ ትክክል ይሆናል ማለት ነው። ሆል ነምበር ናቹራል ነምበር እንደዚህ መሆን ይችላል አይደል? ምክንያቱም 0 አለች እዚህ ጋር የለችም። ናቹራል ነምበር እና ሆል ነምበር እኩል አይደሉም። የናቹራል ነምበር እና የሆል ነምበር ኢንተርሴክሽን ኢምፒቲ ሴት ነው የሚለን። ኢንተርሴክሽናቸው ምንድነው? ናቹራል ነምበር ነው። የናቹራል ነምበር እና የሆል ነምበር ዩኒየን ደግሞ ምን ይሆናል? እስኪ ጻፉልን ኮሜንት ላይ መልሳችሁ። ናቹራል ነምበር ዩኒየን ሆል ነምበር ምን ይሆናል? ኢንተርሴክሽኑ ምንድነው ብያችኋለሁ? ናቹራል ነምበር ነው የሚሆነው። ያ ማለት ትንሹን ነው የምትወስዱት። ዩኒየን ደግሞ ሲሆን የሆነ ነገር የምትወስዱት አለ። እሱን ኮሜንት ሴክሽን ላይ አስቀምጡ። ለሆነ ሰዓትም አይተናል። ኤ ሳብሴት ለምሳሌ ቢሆን ራሱ ሳብሴት ከሆነ ኢንተርሴክሽን ከሆነ ሁሌም ኢንተርሴክሽን ከሆነ እቺኛዋን ነው የምትወስዷት፣ ኤ ነው የሚሆነው። ዩኒየን ከሆነ ደግሞ የሆነ ይሆናል ማለት ነው። መልሱን ነገርኳችሁ ማለት ነው። ሶ የዚህኛው መልስ ኮሜንት ሴክሽን ላይ አስቀምጡ። ለ13ኛ ብላችሁ ናቹራል ነምበር ዩኒየን ሆል ነምበር ምን ይሆናል?
17ኛ what is the number of elements of set A? እዚህ ጋር ሴት ያለ number of elemenቱን የተጠየቅነው number of elemenቱ እዚህ ጋር ስንት ነው? በጣም ብዙ ተማሪዎች እዚህ ጋር ትሸወዳላችሁ። 1 2 3 4 5 ልትሉ ትችላላችሁ፣ ግን ኤክስ ነው አይደል? 5 አይሆንም። እዚህ ጋር ምንድነው የምታደርጉት? ሪፒት ያደረገ ካለ እንደ አንድ ነው የምንቆጥረው። እቺ 1 1 1 ስለዚህ አራትን እንደ አንድ ነው የምንወስዳት። 5 7 3 ነው ያለው ማለት ነው። ይሄንን እንደገና ሪራይት ማድረግ ትችላላችሁ። 4 አይደል? ተደግሟል። 5 ብቻዋን ናት፣ ከዛ 7 ስለዚህ ስንት ኤሌመንት አለው? 3 ኤሌመንት አለው። ስንት ፕሮፐር ሳብሴት አለው ብትባሉ ቱ ዘ ፓወር ኦፍ ኤን -1 ይሆናል። ስንት ሳብሴት አለው ቢባል ደግሞ ቱ ዘ ፓወር ኦፍ ኤን። ሳብሴቷን ስንት ነው? 2 ዘ ፓወር ኦፍ 3 ይሆናል። ያ ማለት 8 ይሆናል ማለት ነው። ፕሮፐር ሳብሴቱ ደግሞ 8 ሲቀነስ 1 7 ይሆናል ማለት ነው። 18ኛው which of the following statement is true about the relationship among sets? all equal set are proper subsets of each other. false. ፕሮፐር ሳብሴት ከተባለ ሁሌም ፕሮፐር ሳብሴት ከተባለ ኢኳል ሴት የሚል ነገር በፍጹም መኖር የለበትም። ለዛ ነው አሁን እዚህ ጋር ፕሮፐር ሳብሴት ላይ ቱ ዘ ፓወር ኦፍ ኤን -1 ያደረኩት ለምንድን ነው? እኩል መሆን ስለሌለበት ማለት ነው። ስለዚህ ኦል ኢኳል ሴት አር ፕሮፐር ሳብሴት ኦፍ ኢች አዘር፣ ይሄ ፎልስ ነው። ኦል ኢኩቫለንት ሴት አር ኢኳል፣ ይሄም አይሆንም። ኢኳል ሴቶች ናቸው ኢኩቫለንት እንጂ ኢኩቫለንቶች ኢኳል አይሆንም። ኤምፒቲ ሴት ኢዝ ዘ ሳብሴትስ ኦፍ ኤኒ ሴት። እቺኛውን በደንብ መያዝ አለባችሁ። እቺ ትሩ ነች። ኤምፒቲ ሴት ኢዝ ዘ ሳብሴትስ ኦፍ ኤኒ ሴት። ኤምፒቲ ሴት ለኤኒ ሴት ሳብሴት መሆን ትችላለች፣ ግን ፕሮፐር ሳብሴት መሆን አትችልም። እቺኛዋን ለምሳሌ እንደዚህ አድርጌ ጽፋት ኤምፒቲ ሴት is a proper subset of any set ብል ፎልስ ነው የሚሆነው። ለምንድነው ፎልስ የሆነው? ኤኒ ሴት አለ ማለት ኤምፒቲ ሴት ራሷን ያካትታል እንጂ እኮ ፕሮፐር ሳብሴት ሊስት ስናደርግ ኤምፒቲ ሴት ብለን ነው የምንጀምረው። ግን ኤምፒቲ ሴት is a proper subset of any set except itself ካለ ትሩ ይሆናል። ኤክሴፕት ኢትሰልፍ ከራሱ ውጭ። ከዛ ውጭ ግን እንደዚህ ፎር ኤኒ ሴት ካለ ፎልስ ይሆናል ማለት ነው። ብዙ ተማሪ ሲሸውዳል። እቺን ያዟት በደንብ። ኤኒ ሴት ኢዝ ፕሮፐር ሳብሴት ኦፍ ኢትሰልፍ፣ ይሄ ፎልስ ነው። ፕሮፐር ሳብሴት ላይ የሆነ ሴት ለራሱ ፕሮፐር ሳብሴት መሆን አይችልም። ለዛ ነው እቺኛውን ፎልስ ያልነው እኮ። ለምንድን ነው? ኤምፒቲ ሴት ለራሱ ፕሮፐር ሳብሴት መሆን አይችልም። ሳብሴት ግን መሆን ይችላል። ስለዚህ ኤ ሳብሴት ኤ ይቻላል፣ ፕሮፐር ሳብሴት ግን ለራሱ አይቻልም። ስለዚህ እቺኛውን በደንብ ያዙ። 19ኛ ጥያቄ if set A is proper subset to set B then which one of the following statement is true ነው የሚለን። set A proper subset to set B ማለት A ላይ ያሉ ኤሌመንቶች ሁሉ ማን ላይ ይገኛሉ? B ላይ ይገኛሉ ይላል። B ደግሞ ከA በሆነ ኤሌመንት ወይም ሜምበር ይበልጣል ማለት ነው። ሶ ኢንተርሴክሽኑ ምን ይሆናል? ዩኒየኑ ምን ይሆናል? ጀስት በፊት ያየነው አለ። ስለዚህ ከዛ ተነስታችሁ የነዚህ እናንተ ስሩ። B ሳብሴት ቱ ሴት ኤ፣ ሴት ቢ ሳብሴት ቱ ሴት ኤ፣ ይሄም ሊሆን አይችልም። ቢ ፕሮፐር ሳብሴት ቱ ሴት ኤ ሊሆን አይችልም። እዚህ ጋር እንደዚህ ቢሰጥ ግን መጠንቀቅ አለባችሁ። ለምሳሌ ሴት ኤ እና ሴት ቢ እኩል ናቸው ከተባለ ኤ ሳብሴት ቱ ቢ ማለት ይችላለሁ፣ ወይም ቢ ሳብሴት ቱ ኤ ማለት ይችላለሁ። መቼ ነው ግን እንደዚህ ምለው? ሁለቱም ምን ከሆኑ? እኩል ከሆኑ ማለት ነው። if they are not equal እንደዚህ ማቀየር አልችልም። እኩል ከሆኑ ግን ኤ ቢ ውስጥ ይገኛል ወይም ቢ ኤ ውስጥ ይገኛል ማለት ይችላለሁ። ፕሮፐር ሳብሴት ማለት አልችልም። ኤ ፕሮፐር ሳብሴት ቱ ቢ ማለት አልችልም። ለምን? እኩል ናቸው ተብያለሁ። ፕሮፐር ሳብሴት ከተባለ ሁሌም እኩል ናቸው የሚል ነገር መኖር የለበትም። ያ ማለት አንኢኳል መሆን አለበት፣ ወይም እዚህ ጋር ያለው እዚህ ጋር ካለው አትሊስት በአንድ መብለጥ አለበት የሚል ኮንሴፕት ስላለ ማለት ነው። 20ኛ ጥያቄ among the following which one is not a set? ሴት ያልሆነ የትኛው ነው? ስለዚህ የሆነ ጥያቄ ስለሰራን ይሄኛው እናንተ መልሱን ትሰራላችሁ 20ኛ ብላችሁ። collection of student in Ethiopia, collection of handsome boys in Ethiopia, collection of natural number between 1 and 3, collection of rational number between 1/3 and 1/2። ስለዚህ አሁን ከነዚህ ውስጥ ስብስብ ያልሆነ የትኛው ነው? collection of well defined object ብለናል። ስብስብ ምንድነው? the collection of well defined object። so ከነዚህ ውስጥ አሁን well defined ያልሆነ የትኛው ነው? ስለዚህ መልሱን ኮሜንት ሴክሽን ላይ ያስቀምጡልን 20ኛ ብላችሁ ማለት ነው። question number 21 let set m እዚህ ጋር ተሰጥቶናል 1 4 5 8 ነው። then which one of the following or which one is true about set m? ስለ set m ስለዚህ ስብስብ ትክክል የሆነ የትኛው ነው? 1 2 4 subset to m ያ ማለት ነው 1 2 እና 4
ኤም ላይ ይገኛሉ ነው የሚለን። 1 ትገኛለች፣ 4 ትገኛለች፣ 2 ግን ምን አትገኝም። ስለዚህ ኤክስ እናደርገዋለን። ቢ ደግሞ ምን ይለናል? 5 6 8 ሳብሴቱ ሴት ኤም 5 ትገኛለች፣ 8 ትገኛለች፣ 6 ግን የለችም። ስለዚህ ኤም አይሆንም። 4 5 6 ኤም ላይ ይገኛል የሚል ይሄም አይገኝም። 4 5 8 ኤም ላይ ይገኛል ይላል። 4 5 8 ይገኛል። ሌላው አሁን እዚህ ከዚህ አንድ ማወቅ ያለባችሁ ሳብሴት ከሆነ የሚሰጣችሁ በእንደዚህ መጻፍ አለበት። ኤሌመንት ስንል ብዙ ጊዜ ካያችሁ እንትን አይጻፍም። 1 is an element of m ነው የሚባለው ኖርማል እንደዚህ ማለት ነው። 4 is an element of m እየተባለ ነው የሚጻፈው። ይሄ ኤሌመንት ላይ ነው። ሳብሴት ከሆነ 1 is subset to set m ብል ትሩ ይሆናል አይደል? አንድ ትገኛለች ማለት ነው። ስለዚህ በዚህ መሰረት ልዩነቱን ያዟቸው። ኤሌመንት ብለን ስንጽፍና ሳብሴት ብለን ስንጽፍ። 22ኛ if set p is ይለናል። አሁን እዚህ ጋር በጣም ብዙ ተማሪ ይሸወዳል። ሴት p ማለት 3 አለ 2 እና 4 እንደ አንድ ነው የምናስባቸው እንደ አንድ ኤሌመንት። ከዛ 9 አለ q ደግሞ 2 አለው 3 አለው 4 እቺ 4 እና 4 ልዩነት አላቸው። ከዛ 6 አለው ዘን what is p intersection q ነው የሚለን። p intersection q ኢንተርሴክሽን ማለት ምንድነው? ኮመን ነው የምንወስደው። ስለዚህ 3 እዚህ ጋር አለች እዚህ ጋር አለች። እሺ 3 እንወስዳለን። ከነዚህ ውስጥ ነው ሊሆን የሚችለው። 2 እና 4 አንድ ላይ ሆነው እዚህ ጋር አሉ ግን እዚህ ጋር የሉም። ስለዚህ አንወስድም። 9 የለም። ስለዚህ ማን ይሆናል ማለት ነው መልሱ? እቺ ኤ ብቻ ትሆናለች ማለት ነው። እዚህ ጋር በጣም ተጠንቀቁ። አሁን ይሄ ስንት ኤሌመንት ነው ያለው? 1 2 3 ኤሌመንት ነው ያለው። ይሄኛው ደግሞ 1 2 3 4 ኤሌመንት ነው ያለው። አሁን ለዚህኛው 4 አን ኤሌመንት ኦፍ ኪው ብል ፎልስ ነው አይደል? 4 አይለችም። አባሏ ማናት? እቺኛዋ ናት በብሬስ ውስጥ ያለችዋ ማለት ነው። ስለዚህ እቺ አን ኤሌመንት ኦፍ ኪው ናት አይደል? ኤሌመንት በምንልበት ጊዜ ኤሌመንቷን ዝም ብለ ከውስጥ ነው የምታወጧት። ከውስጥ ታወጧትና ኤሌመንት ናት ነው የምንለው። ሳብሴት ሲሆን ደግሞ አሁን 4 ለኪው ሳብሴት ነው ብልም ፎልስ ነው የሚሆነው። 4 አይደለም ያለችው። ማናት ያለችው? ብሬስ ውስጥ ያለችው 4 ነው ያለችው። ልዩነቱ ገብቷችኋል አይደል? ሳብሴት ከሆነ ብሬስ እንጠቀማለን። ሶ 4 ሳብሴት አሁን እዚህ ጋር ስላልሆነች ኖት ብለን እንጻፍባት። እዚህ ጋርም 4 እቺኛዋ እንደዚህ ኤሌመንት ከሆነ እንደዚህ ልክ ነው። እቺኛዋ ግን አይደለችም ማለት ነው። ስለዚህ እንደዚህ ብለን ማስቀመጥ አለብን። ሶ ሳብሴት እና ኤሌመንት የሚለውን አይ ቲንክ አይደንቲፋይ አድርጋችኋል። ኤሌመንት ከሆነ ብሬስ አንጠቀምም፣ ሳብሴት ከሆነ እንጠቀማለን። አሁን እዚህ ጋር 2 4 አን ኤሌመንት ኦፍ ብለን ስንጽፍ በብሬስ ውስጥ አድርገን ነው አን ኤሌመንት ኦፍ ምን ፒ እንላለን። ሳብሴት ስንል ግን ድጋሚ ብሬስ ውስጥ ታደርጉታላችሁ ማለት ነው ሳብሴቱ ፒ። ስለዚህ ይህን በደንብ ያዙ። 23ኛው which one of the following is not true about n እና w? all natural number are whole number ይህ ትሩ ነው አይደል? ኖት ትሩ ስለሆነ ያው እንትኗን እንደዚህ ራይት ስል እንዳትሰሳቱ። all whole numbers are natural numbers so ይሄ ትሩ አይደለም። ትሩ ያልሆነው ስለሆነ ይሄ ይሆናል ማለት ነው። a collection of natural number እና ዜሮ whole number ይሆናል። natural number እና whole ዜሮ አይደል? natural number 1 2 3 ይላል። ከዛ ዜሮ ሲጨምሩበት whole number ይሆናል ነው። collection of whole number without 0 1 whole number 0 1 2 3 ነው። without 0 1 0 1 ስታጠፋት ምን ይሆናል? natural number ይሆናል ማለት ነው። ስለዚህ which one of the following is not true ስለሆነ የቢ ትሩ አይደለም ማለት ነው። ይሄ የመጨረሻ ጥያቄ ነው። which one is true about the relationship between natural number, whole number, integer? የትኛው ነው ትክክል ነው? አሁን ይሄ ሳብሴት ገብቷችኋል ብዬ አስባለሁ። ሳብሴት ማለት እዚህ ጋር ያሉ ኤሌመንቶች ሁሉ እዚህ ጋር ይገኛሉ ነው። አሁን ኢንቲጀር ላይ ያሉ ቁጥሮች ሁሉ ናቹራል ነምበር ላይ ይገኛሉ ያለን የመጀመሪያው ይሄ ፎልስ ነው፣ አይገኝም አይደል? ለምሳሌ -3 እዚህ ውስጥ አትገኝም። ፖዚቲቭ ኢንቲጀር ሳብሴት ናቹራል ነምበር ይሄ ትሩ ነው። ፕሮፐር ሳብሴት ቢሆን ኖሮ ግን አይሆንም። ፕሮፐር ሳብሴት ቢሆን አይሆንም። ለምንድን ነው የማይሆነው? እኩል ስለሆኑ። ፖዚቲቭ ኢንቲጀር 1 2 3 ነው፣ ናቹራል ነምበር 1 2 3 ይቀጥላል። ሶ ፕሮፐር ሳብሴት አይሆንም፣ ግን ሳብሴት መሆን ይችላል። ሆል ነምበር ሳብሴቱ ፖዚቲቭ ኢንቲጀር። አሁን ፖዚቲቭ ኢንቲጀር ማለት 1 2 3 ነው። ዜሮ ናይዘር ፖዚቲቭ ኖር ኔጌቲቭ ስለሆነ ስለዚህ ሆል ነምበር ላይ ዜሮ አለ፣ እዚህ ጋር ዜሮ የለችም። ስለዚህ ይሄም አይሆንም። ሆል ነምበር ናቹራል ነምበር ላይ ይገኛል እያለ ነው፣ አይገኝም። ስለዚህ ትክክለኛው መልስ ይሆናል ማለት ነው። ቤዚክ ኮንሴፕትስ ኦፍ ሴት ላይ የወጡ ጥያቄዎች እነዚህን ይመስላሉ። በቀጣይ እንዲሰራላችሁ የምትፈልጉትን ግሬድ ዚስ ዩኒት ዚስ ብላችሁ ብጽፉልን እዛ ዩኒት ላይ የወጡ የተለያዩ ጥያቄዎችን የምንሰራላችሁ ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳይረሳ።
አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ